ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ዊዝደም ቲዩብ ነው። ዊዝደም ቲዩብ በዛሬው ዕለት ይዛላችሁ የቀረበችው ርዕሰ ጉዳይ ዘ ሪፐብሊክ የሚለውን የታላቁን የፍልስፍና ሰው የፕሌቶን የፍልስፍና ስራ ሲሆን ፕሌቶ እንደሚታወቀው የኖረው ከክርስትና በፊት ከ427 እስከ 347 ዓመተ ዓለም ገደማ ሲሆን የሶቅራጥስ ተማሪና የአርስቶትል መምህር እንደነበረ ይነገርለታል። በምዕራቡ ዓለም የመጀመሪያ የሆነው የአቴንስ አካዳሚ መስራችና ኃላፊም እንደነበረ ይነገርለታል። ፕሌቶ በዓይናችን የሚታየው ዓለም የጠለቀውና የማይታየው የዘላለማዊው የእውነታ ዓለም ጥላ ብቻ እንጂ ትክክለኛ እውነታ አይደለም ብሎ ያምንና ያስተምር ነበር። በጣም የሚታወሰውም በዘ ሪፐብሊክ በሚለው መጽሑፉ ሲሆን የዚህን ጽሑፍ 5 ዋና ዋና ምሰሶዎች ከዚህ ቀጥሎ ይዘን ቀርበናል። ተከታተሉ። ከፕሌቶ የፍልስፍና ምሰሶዎች መካከል የመጀመሪያው የሥነ ቅርጽ ንድፈ ሐሳብ ወይም ዘ ቲዮሪ ኦፍ ፎርምስ የሚለው ሲሆን ፕሌቶ በገሃዱ ዓለም የምናያቸው ነገሮች ፍጽምና የጎደላቸው የሚለዋወጡና ጊዜያዊ እንደሆኑ አጥብቆ ያምን ነበር። በስሜት ሕዋሳቶቻችን የምንረዳቸው ነገሮች እንደ ዕቃዎች፣ ሰዎችና ክስተቶች ጥልቅ የሆነው የእውነታ ጥላዎች ወይም ቅጂዎች ብቻ ናቸው ይል ነበር እንጂ በራሳቸው ትክክለኛ እውነታዎች አይደሉም ሲልም ይከራከርና ያስተምር ነበር። እንደ ፕሌቶ አባባል ከትክክለኛው እውነታ በተለየ በማይታይ ፍጹም በማይለዋወጥና ዘላለማዊ ቅርጾች ወይም ሐሳቦች ውስጥ የሚገኝ በስሜት ሕዋሳቶቻችን የማንደርስበት ግን በምናባችን ብቻ የምንደርስበት እውነታ ነው ይላል። ለምሳሌ በገሃዱ ዓለም የምንስለው እያንዳንዱ ክብ ቅርጽ ያለው ምስል ጉድለቶች ያሉትና ፍጽምና የጎደለው ሲሆን ትክክለኛውና ፍጹም የሆነው ክብ ግን በሐሳባችን እና በአመክንዮ በምናቡ ዓለማችን የምንደርስበት የክብ አይነት ነው ይላል። በተመሳሳይ ውበትን፣ ፍትህንና መልካምነትን ወዘተ የተመለከቱ እውነታዎች ሁሉ በገሃዱ ዓለም ከምናየው ወይም ከምንነካቸው ከማንኛውም ነገር የበለጠ እውነተኛና ዘላቂ ቅጅ አላቸው ይላል። የምንመለከታቸው ነገሮች ሁሉ እውነታ አይደሉም፣ የእውነተኛ ነገር ቅጂዎች ብቻ ናቸው። The objects we see are not real, they are only copies of the real things። ይህም ማለት ምናባችን ተጠቅመን በውጭ የምንመለከታቸውን ገጽታዎች አልፈን በመጓዝ የማይለዋወጥ እና ትክክለኛ እውነታ ላይ መድረስ አለብን የሚል መልእክት አለው። This means that we must look beyond appearance and use our minds to understand the unchanging truth። እናም ትክክለኛ እውቀት የስሜት ሕዋሳችን ተጠቅመን የምንደርስበት ሳይሆን አእምሯችን ተጠቅመን ከማይለዋወጠውና ከዘላለማዊ እውነታ ላይ በመድረስ የምናረጋግጠው ነው ይላል። True knowledge comes not from the senses but from the understanding of eternal unchanging ideas through our reasons። ሁለተኛው የፕሌቶ የፍልስፍና ምሰሶ ደግሞ ባለ 3 ክፍል ነፍስ ወይም አእምሮ ልንለው እንችላለን ብሎ የሰው ልጅን የአስተሳሰብ ሁኔታ በ3 ክፍል የተመለከተበት ክፍል ነው። ፕሌቶ የሰው ልጅ ነፍስ በውስጧ 3 ንዑሳን ክፍሎች አሏት ብሎ ያምን ነበር። እነርሱም የመጀመሪያው ክፍል ምክንያት ወይም ሪዝን ሲሆን እሱም የሚያስበውና የሚያንሰላስለው የአእምሯችን ክፍል ነው ይላል። ሰዎች እውነትንና ጥበብን እንዲፈልጉና በብልህነትና በትንታኔ ላይ የተመሰረቱ ውሳኔዎችን እንዲያሳልፉም ይረዳቸዋል። ሁለተኛው ክፍል መንፈስ ወይም ስፒሪት ሲሆን እሱም እንደ ቁጣ፣ ኩራትና ድፍረት ያሉ ስሜቶችን ያካትታል። ስለሆነም ለሰዎች ጉልበትና ድፍረትን ይሰጣቸዋል። ልክ ነው ብለው ለሚያምኑበት ነገር ጸንተው እንዲቆሙም ያግዛቸዋል። ሶስተኛው ክፍል ደግሞ አፒታይት ወይም ፍላጎት ሲሆን እሱም ምግብ፣ ገንዘብ፣ ምቾትና ሌሎች አካላዊ ደስታዎችን የሚመለከቱ የአእምሮ ክፍልን የሚቆጣጠረው ፓርት ነው ይላል። ሶስተኛው የፕሌቶ የፍልስፍና ምሰሶ ፍትህና ስምምነት ነው። ፕሌቶ ፍትህ ማለት እያንዳንዱ ክፍል የራሱን ስራ በሚገባ ሲሰራ የሚመጣ ሁኔታ ነው ይላል። አንዱ በሌሎች ድርሻ የሚገባ ከሆነ የፍትህ መጓደል ያስከትላል ብሎም ያምናል። እያንዳንዱ ክፍል ተገቢውን ድርሻ በተገቢው ቦታና ጊዜ መስራት አለበት። በአንድ ከተማ ውስጥ ፍትህ የሚሰፍነው 3ቱ ቡድኖች ወይም ክፍሎች የየራሳቸውን ልዩ ሚና በአግባቡ ሲወጡ ነው ይላል። ገዢዎች በጥበብ መምራት አለባቸው።
ተዋጊዎች ከተማዋን በታማኝነትና በጀግንነት ጠብቀው ገዢዎችን መደገፍ ይገባቸዋል። ሰራተኞች ደግሞ የሚፈለጉ ምርቶችን በተገቢው መጠንና ጥራት በማቅረብ ፍላጎቶችን መሸፈን አለባቸው። እነዚህ ሁሉ ቡድኖች አንዳቸው የሌላውን ሚና ለመቆጣጠር ሳይሞክሩ ተግባራቸውን ሲያከናውኑ ከተማዋ ፍትሃዊ ትሆናለች። ዋሽንቱን ለዋሽንት ነፊው ስጡ እንደሚባለው ማለት ነው። በተመሳሳይ መልኩ እያንዳንዱ የአእምሮ ክፍል በትክክል ሲሰራ ፍትህ በግለሰቦች ዘንድ ትሰፍናለች። ምክንያት የተተነተኑ እና የተሰሉ ውሳኔዎችን በማስተላለፍ የመሪነት ሚናዋን ትወጣለች። መንፈስም ድፍረትንና ጥንካሬን በመስጠት ማመዛዘንን መደገፍ ይገባታል። ፍላጎት ደግሞ በሞራልና በአመክንዮ ልጓም ተይዛ ለመጓዝ መስማማት ይጠበቅባታል። ይህ ሲሆን ፍትህ በግለሰብ ደረጃ ትሰፍናለች፣ በውጤቱም ማህበረሰባዊ ፍትህ ይረጋገጣል። አራተኛው ምሰሶ ምናባዊ ግዛት ወይም the ideal state ወይም ካሊፖሊስ ብሎ ፕሌቶ የሚጠራት ናት። በዚህ ክፍል ፕሌቶ ካሊፖሊስ ብሎ ስለሚጠራት ፍጹም ተስማሚ የሆነች ከተማ ምናባዊ ግዛት ያብራራል። የዚች ምናባዊ ግዛት መሪዎቿ ፈላስፋ ንጉሶች ናቸው ይላል። ተራ ሰዎች አይደሉም፣ እጅግ በጣም ሲበዛ ጥበበኞች ናቸው። ከዚህም የተነሳ ለሁሉም ሰው በእውነት ጥሩ የሆነውን ስርዓት በሚገባ ይዘረጋሉ። በጥበብና በእውነት በፍትህ ያስተዳድራሉ። ጥልቅ የሆነ የእውቀትና የእውነት ፍቅር ስላላቸው ከተማዋን ለመብራትና ፍትሃዊ ውሳኔዎችን ለመወሰን የሚተጉ ምርጥ ሰዎችም ናቸው። ፕሌቶ ቀደም ብሎ እንደጠቀሰው የዚች ምናባዊ ግዛት ወይም አይዲያል ስቴት ሶስት ዋና ዋና የማህበረሰብ ክፍሎች አሏት ይላል። እያንዳንዳቸውም የራሳቸውን ስራ ድርሻ ይወጣሉ። አንደኛው በሌላኛው ውስጥ ጣልቃ አይገባም። የመጀመሪያዎቹ ጥበብንና ምክንያትን ተጠቅመው ህግ አውጥተው ህዝብን የሚመሩ ገዢዎች ናቸው። ሁለተኛዎቹ ክፍል ደግሞ ጠባቂዎች ሲሆኑ ረዳት ተብለውም ይጠራሉ። ጠንካራና ደፋር ሲሆኑ ከተማዋን የመጠበቅና የገዢዎችንና የህዝብን ደህንነት የማረጋገጥ ኃላፊነት አለባቸው። ሶስተኛዎቹ ክፍል የሚሸፍኑት ደግሞ አምራቾቹን ሲሆን ገበሬዎች፣ ግንበኞች፣ አርቲስቶች እና በአጠቃላይ ምርት ስራ ላይ የተሰማሩ የህብረተሰብ ክፍሎችን ይመለከታቸዋል። ሁሉም የየራሳቸውን ድርሻ በአግባቡ ይወጣሉ። አንዱ በአንደኛው ስራ ውስጥ ጣልቃ አይገባም። በዚህም ምክንያት ከግጭት ነፃ የሆነ ያማረ የለማና የበለጸገ ማህበረሰብ መገንባት ይቻላል ነው ዋናው የአርስቶትል መልእክት። Until philosophers become kings and princes of this world have the spirit of and the power of philosophy, cities will never have rest from their evils ይላል። ፈላስፋዎች ንጉሶች እስኪሆኑ ድረስ ወይም ነገስታትና መሳፍንት የፍልስፍና መንፈስ ኃይል በትክክል እስኪጋባባቸው ድረስ ክፉ ስራዎች ከከተሞች ሊወገዱ አይችሉም ማለት ነው። በሌላም አገላለጽ a good society needs wise and virtuous leaders, not those who seek power for selfish reasons. ጤነኛ ማህበረሰብ የግል ጥቅማቸውን ለማስከበር ሲሉ ስልጣንን የሙጥኝ የሚሉ ሳይሆኑ ጥበበኛና ሞራላዊ መሪዎች ያስፈልጉታል ሲልም ተናግሯል። አምስተኛው የፕሌቶ የፍልስፍና አንኳር ይዘት ደግሞ የዋሻው ምሳሌ ወይም the allegory of the cave የሚለው ነው። በዚህ ዝነኛ ታሪክ ውስጥ ፕሌቶ በህይወት ዘመናቸው ሙሉ በጨለማ ዋሻ ውስጥ ታስረው ስለሚኖሩ የህብረተሰብ ክፍሎች ያብራራል። በዚህ ዋሻ ውስጥ የሚኖሩ ሰዎች ዓለም ላይ ያለው ብርሃን በዋሻው ጭላንጭል አሻግረው የሚመለከቱት ብቻ እንደሆነ ያምኑ ነበር። ይህንንም የመጨረሻ እውነታ እንደሆነ አድርገው ይቀበላሉ፣ ያስባሉ። ከነዚህ ሰዎች መካከል ድንገት አንደኛው አምልጦ ከዋሻው ይወጣና የፀሐይን ትክክለኛ ብርሃንና ሙቀት ይመለከታል። ይህንን እውነታ ለማስረዳትም ዋሻ ውስጥ በድቅድቅ ጨለማ ውስጥ ወደሚኖሩት ሰዎች በፍጥነት ይመለሳል። የፀሐይን ሙቀት፣ ድምቀትና ውበት አስረድቶ በፍጥነት ከዚያ የጨለማ ዋሻ ዓለም ለቀው እንዲወጡ ይመክራቸዋል። ነገር ግን ፈጽመው አይሰሙትም። ምክንያቱም ብርሃንን በተመለከተ እነርሱ ያላቸው እውነት በጨለማ ዋሻ ጭላንጭል አሻግረው የሚመለከቷት ብቻ ናት። እናም እነርሱ ከዋሻው ወጥቶ እና ተመልክቶ ስለ ፀሐይ የነገራቸው ሁሉ ውሸት እንደሆነ ያምኑ ነበር። የዚህ ተምሳሌታዊ ታሪክ መሰረታዊ ጭብጥ አብዛኛው ሰው በድንቁርና ዓለም ውስጥ እንደሚኖርና እውነትን በአወቃት ትንሽ ነገር ብቻ እየለካ የሚኖር እንደሆነና ከዚህ ወጥቶ ወደ ሰፊው የእውቀትና የብርሃን ዓለም ለመጓዝ ትምህርትና ፍልስፍና ቁልፍ መሳሪያዎች እንደሆኑ ያስገነዝባል። ከዚህ ጋር አያይዞ ፕሌቶ የልሂቃን
ድርሻ ለራሳቸው መማርና ማወቅ ብቻ ሳይሆን በድንቁርና ዋሻ ውስጥ የሚኖረው ወገናቸውን ወደ እውቀትና ጥበብ ዓለም ይዘው የመውጣት ኃላፊነት አለባቸው ሲል ይመክራል። ይህንንም ጉዳይ አስመልክቶ ሲናገር the task of the enlightened is not just to ascend to the light but to return and help others out of the darkness። የሊቃን ሚና የራሳቸውን ወደ እውቀት ብርሃን ይዞ መውጣት ብቻ ሳይሆን ወደ ኋላ ተመልሰው ወገናቸውን በድንቁርና እና በጨለማ ዋሻ ውስጥ ከታሰረበት እስር ቤት ይዘው መውጣትና አብረው በብርሃን ጎዳና እንዲመላለስ ማስቻል ነው ሲል ያስገነዝባል። የዛሬው የዊዝደም ቲዩብ መልእክት በዚህ ይጠናቀቃል። በሚቀጥለው ጊዜ በሌሎች ስራዎች እንመለሳለን። ለዛሬው እዚህ ላይ ያበቃው። በሰላም ዋሉ።